አምላክ አሜን። የተወደዳቸው እግዚአብሔር ቤተሰቦች ይህንን የሕያው ተስፋ ዩቲዩብ ቻናል ተከታታዮች በሙሉ ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ እንግዲህ እንደ እግዚአብሔር ፈቃድ ስግደት ምንድነው፣ ለማንስ ይገባል የሚለውን በእግዚአብሔር ቃል መነጽር እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። ስግደት ምንድነው፣ ለማንስ ይገባል? የእግዚአብሔር ቃል ስለ ስግደት ምን ይላል? የአባቶች ትምህርት ስለ ስግደት ምን ይላል? ስግደት የሚለው ቃል ስርወ ቃሉ የግዕዝ ቃል ሲሆን ሰገደ ሰገደ ከሚል ግስ የወጣ ሲሆን ትርጉሙ ደግሞ አንገትን ዝቅ አድርጎ ሰውን ማክበር፣ ሰውን መቀበል፣ መንበርከክ ማለት ነው። ይሄ አንደኛው ትርጉሙ ሲሆን ዋነኛውና ዛሬ በእግዚአብሔር ቃል መነጽር ልንማረውና ልንመለከተው የፈለኩት ጉዳይ ቢኖር ስግደት ዋና ትርጉሙ ምንድነው የሚለውን እንመለከታለን። ስግደት እንግዲህ አንደኛው ትርጉሙ ከአምልኮ በጣም የተያያዘና ለፈጣሪ እና ለፍጡር በሚደረጉ መካከል በጣም የተለያየ ትርጉም ያለው ለመለኮት ለእግዚአብሔር ከሚገቡ የአምልኮ ስራዎች አንዱ ነው። የእግዚአብሔር ቃል ይህንን አስረግጦ ይናገራል። ስግደት ምንድነው ብለን የእግዚአብሔር ቃል ስንጠይቅ ወይም ደግሞ አንዳንድ መዝገበ ቃላቶች ስንፈትሽ ስግደት ማለት ሰው ራሱን በትህትና አዋርዶ ለአምላክ ክብር፣ ምስጋና፣ ፍቅር፣ አምልኮ የሚያቀርብበት መንፈሳዊ መንገድ እንደሆነ፣ ስግደት የልብ መገዛትና የአምላክ ልዕልና መቀበል የሚያመለክት እንደሆነ፣ ስግደት ማለት ሰው በልቡ በአይምሮ በሰውነቱ ራሱ ለእግዚአብሔር በትህትና ማስገዛቱ የሚያመለክት የፍቅርና የአክብሮት የመገዛት ምልክት እንደሆነ መዝገበ ቃላቶቹ ይገልጻሉ። እንግዲህ አንድ በጣም በተለያየ መንገድ የምትወደውና የምታከብረው ሰው ከሩቅ ወደ ቤት ሲመጣ በአባቶቻችን ባህልና በሀገራችን ባህል አንገት ዝቅ አድርጎ ሰው የመቀበል ልማድ የተለመደ ነው። ይሄ ምንድነው የሚያመለክተው? ይሄ ሰው በአንተ ቤት ወይም ደግሞ በአንተ ልብ በአንተ ሕይወት ውስጥ ጥሩ ነገር አለው፣ ጥሩ ስብዕና አለው ማለት ነው። ስለዚህ አንተ ደግሞ ይህንን ሰው ለማክበር ምን ታደርጋለህ? አንገትን ዝቅ አድርገህ ትቀበላለህ ማለት ነው። ስግደት ከአምልኮ ጋር ስናያይዘው ግን ወደ እግዚአብሔር ስንሰግድ ሕሊናችንን የማስገዛት አይምሮአችንን የማስገዛት ደግሞ እሱ በሕይወታችንና በሰውነታችንን ባለስልጣንና ሉዓላዊ ፈቃድ ያለው እንደሆነ የማሳወቅ፣ ሌላ ደግሞ እሱ በሕይወታችንና በሰውነታችን የፈለገው እንዲያደርግ የመፍቀድ መልእክት አለው። እንግዲህ ስግደት ማለት ራስህን ማዋረድ ብቻ አይደለም፣ ለአምላክ ክብርና የሚገባውን ምስጋና የማቅረቢያ መንገድ ነው። ስግደት በግዕዝ ስናየው ስግደት ውእቱ ትሕትና ወአምልኮ ዘይገብር ሰብእ ለእግዚአብሔር ይላል። ስግደት ሰው በትሕትና ራሱን ለእግዚአብሔር አሳልፎ የሚሰጥበት መንገድ ነው ይላል። እግዚአብሔር አንገታችን ዝቅ ካላደረግን፣ ሰውነታችን ዝቅ ካላደረግን፣ እሱ ራሱ በሕይወታችን የፈለገው ነገር እንዲያደርግ ካልተንበረከክን እግዚአብሔር አስገድዶ በሕይወታችን የትኛውንም ስራ ሊሰራ አይፈልግም። ስለዚህ እግዚአብሔር የተሰበረ ልብና ትሑት ልብ ይፈልጋል። ስለዚህ ቅዱሳን አማኞች አንገታቸው ዝቅ አድርገው ወደ እግዚአብሔር የሚቀርቡበት ምክንያት ምንድነው? እግዚአብሔር ከሕይወታቸው በላይ ልዑል እንደሆነ፣ የሕይወታቸው ጌታ እንደሆነ፣ የሕይወታቸው መሪ እንደሆነ እንደሚያምኑ የሚገልጽ ምልክት ነው ማለት ነው። ስግደት ይሄ ካልን ስግደት ለማን ይገባል? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለው እንመለከታለን። ስግደት ለእግዚአብሔር ብቻ የሚገባ፣ ለእግዚአብሔር ብቻ መሆን ያለበት፣ ለእግዚአብሔር ብቻ መቅረብ ያለበት መንፈሳዊ አገልግሎት ነው። እንዳልኳችሁ ሰው ወደ ቤታችን ሲመጣ በአገራችን ልማድ ወይም ደግሞ በአገራችን ባህል አንገታችን ዝቅ አድርገን እንቀበለዋለን። ይሄ ማለት የማክበር ስራ ወይም ደግሞ ሰውን የመቀበል ባህላችን ወይም ደግሞ በመጽሐፍ ቅዱስ በብሉይ ኪዳን ስንመለከት አባቶቻችን ሲያደርጉት እንደነበረ የክብር ምልክት እንጂ ከአምልኮ ጋር ፈጽሞ የሚያያዝ ጉዳይ አይደለም።
ወደ እግዚአብሔር ስንሰግድ እግዚአብሔር ሉዓላዊ አምላክ እንደሆነ እየገለጥን ነው። የሕይወታችን ጌታ እንደሆነ እየገለጥን ነው። ያውም ደግሞ ከሱ የምንጠብቀውና እሱ ሊሰጠን የፈለግነው ነገር እንዳለ እየገለጥን ነው። የሕይወታችን ጌታ እግዚአብሔር ነው። እሱ ጌታችን ነው። እሱ ንጉሳችን ነው። እሱ ተስፋችን ነው። ሁሉ ነገር በእርሱ ነው። ሁሉ ነገር ከእርሱ ነው። እኛም የእርሱ ነን። እኛ ደግሞ ለእርሱ እንድንገዛ መጽሐፍ ቅዱስ ያስተምረናል። እግዚአብሔርም ራሱ እንዲህ አይነት ሕይወት እንዲኖረን ይፈልጋል። የብሉይ ኪዳን ቅዱሳት መጻሕፍት ስግደት ለእግዚአብሔር ብቻ የሚገባ መንፈሳዊ አገልግሎት እንደሆነ ጠንቅቀው ይናገራሉ። በብሉይ ኪዳን ስንመለከት ዘጸአት 23:5 በዘዳግም 5:7-9 እንዲህ ይላል። ኢታምልክ አማልክተ ወኢምንተኒ ዘእንበሌ ወኢትግበር ለከ አምላከ ከመዘ በውስተ ሰማይ በላዕሉ ወከመዘ በውስተ ምድር በታሕቱ ወበውስተ ማያት ዘበታሕቲሃ ለምድር ኢትስግድ ሎሙ ወኢታምልኮሙ እስመ አነ እግዚአብሔር ዚአከ እግዚአብሔር ቀናኢ አነ ዘእፈዲ ኃጢአተ ለውልደ ሰብእ እስከ እኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሩኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ አመጣለሁ ይላል። ስግደት ለእግዚአብሔር ብቻ የተገባ ቅዱሳን ለእግዚአብሔር ብቻ ሊያቀርቡት የተፈለገ ወይም ደግሞ የተገባ መንፈሳዊ አገልግሎት እንደሆነ በሕይወታችን ልዑል ጌታ ከመሆኑ የተነሳ ሕይወታችን ለእርሱ ማስገዛት እንዳለብን፣ ለእርሱ አሳልፈን መስጠት እንዳለብን፣ ያውም እርሱ የፈለገውን ነገር በሕይወታችን እንዲፈጽም መፍቀድ እንዳለብን መጽሐፍ ቅዱስ ያስተምረናል። ስለዚህ ሙሴ በዘጸአት ላይ የጠቀሰው ነገር ይሄ ነው። በላይ በሰማይ በታች በምድር ከምድር በታችም በውሃ ውስጥ ወዳሉ ፍጥረታት ፈጽሞ መስገድ እንደማይገባ አስጠንቅቆናል። ስለዚህ ስግደት በጣም የተለየ እግዚአብሔርን የማክበር ሥራ ለእግዚአብሔር ብቻ የተገባ መንፈሳዊ አገልግሎት እንደሆነ ጠንቅቀን ልናውቅ ይገባል። ይህ ስግደት እንዳልኳችሁ ሰውን አንገትህ ዝቅ አድርገህ ከመቀበል ጋር የተያያዘ ጉዳይ አይደለም። ይሄ ስግደት ሕይወትን ከማስገዛት ጋር የተያያዘ መንፈሳዊ አገልግሎት ነው። ስለዚህ በሰማይም በምድርም ከምድር በታች በውሃ ውስጥም ባሉ ፍጥረታት መካከል እኛ ልንሰግድለት የተገባው አንድም ፍጡር የለም። ልንሰግድለት የተገባው ልናመልከው የተገባው መጽሐፍ ቅዱስ ያረጋገጠልን ሙሴ በዚህ በኦሪት ዘጸአትና በኦሪት ዘዳግም አረጋግጦ የነገረን ቢኖር በሰማይም በምድርም ከምድርም በታች ባሉ ፍጥረታት መካከል ሊከብር የተገባው ሊነግስ የተገባው ሊሰገድለት የተገባው ሉዓላዊ ስልጣን ያለው ሕያው አምላክ እግዚአብሔር እንደሆነ መጽሐፍ ቅዱስ አስረግጦ ተናግሮናል። ስግደት በዚህ መልኩ መጽሐፍ ቅዱስ ያስተምረናል። ይህ ብቻ አይደለም። በተለይም በዘዳግም 4:15 አንድ አስደንጋጭ ነገር እንመለከታለን። ይህ ስግደት ቀላል እንዳይደለ ፍጡር ወደ ፍጡር ከሰገደ እግዚአብሔር አንድ ነገር እርምጃ እንደሚወስድ አስጠንቅቆ ሙሴ ለሕዝቡ ሲናገር እንመለከታለን። በጣም ይገርማል። እንዲህ ይላል፣ ወእቀው ጥቀ ነፍስክሙ እስመ ኢርኢክሙ ርእየቶ በይእቲ ዕለት እንተባቲ ተናገረክሙ እግዚአብሔር በኮሬው በውስተ ደብር እምነ ማእከለ እሳት ኢትጌጊው ወኢትግበሩ ለክሙ ግልፎ በአምሳለ ኩሉ አምሳል በአምሳለ ተባይ አው ዘእንስት በአምሳለ ኩሉ እንስሳ ዘሃለ ወላዕለ ምድር ወአምሳለ ኩሉ ኦፍ ሰራሪ ዘይሰርር መትሕተ ሰማይ ይላል። በአማርኛ ስንመለከተው እግዚአብሔር በኮሬው በእሳት ውስጥ ሆኜ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ። የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይም በታች የሚወረውን የወፍን ሁሉ ምሳሌ በምድር ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የዓሣውን ሁሉ ምሳሌ ዓይኖችን ወደ ሰማይ አንስተህ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃ ከዋክብትና የሰማይ ሰራዊት ሁሉ ባየህ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ ይላል ዳግም 4:15 ላይ። እንግዲህ ምንድነው የሚለው?
ፍጡር ለፍጡር ሲሰግድ የሆነ ነገር ቀርጾ መስገድ በጣም ኃጢአት እንደሆነ፣ በጣም አጸያፊ ተግባር እንደሆነ፣ ያውም እግዚአብሔር እርምጃ የሚወስድበት ጉዳይ እንደሆነ፣ ዝም ብሎ የማያይበት ጉዳይ እንደሆነ፣ ማንም ይሁን ማንም ያዳነን እግዚአብሔር ነው። ወደዚህ ዓለም ያመጣን እግዚአብሔር ነው። የሚያኖረን እግዚአብሔር ነው። ደግሞ እንደ ፈቃዱ በወደደው ጊዜ የሚወስደን እግዚአብሔር ነው። ስለዚህ ሊሰገድለት የተገባው ሊመለክ የተገባው የፍጡራን ሁሉ ፈጣሪ፣ የአማልክት ሁሉ አምላክ፣ የጌቶች ሁሉ ጌታ፣ ፈቃዱ በምድር ላይ ጽድቅና ርትፍት የሆነ አምላክ ብቻ እንደሆነ አስረግጦ ተናግሯል። ካልሆነ ግን ሌላ እርምጃ እንደሚመጣ፣ ሌላ እርምጃ ቀጥሎ የባሰ ወደ ሕይወታችን እንደሚመጣ በግልጽ መጽሐፍ ቅዱስ ነግሮናል ማለት ነው። ሙሴ ለእስራኤላውያን ይህንን ነገር አስረግጦ ተናግሯል። እንደምታውቁት እግዚአብሔር አምላካችን እስራኤላውያንን አስገራሚ በሆነ የኪዳን መንገድ ለክብሩ ዋጆ ሲያበቃ በየጊዜው ወደዚህ እያሉ አንዴ ለፍጡር፣ አንዴ ደግሞ ራሳቸው ለሰሩት፣ አንዴ ደግሞ ግዑዝ ለሆነ ነገር ሲንበረከኩ እንመለከታለን። እግዚአብሔር በዚህ ፈጽሞ እጅግ ደስ አላለው። በጣም እግዚአብሔር አዝኗል። እንደ የእግዚአብሔር ባሪያም ሙሴ በመካከላቸው ሆኖ እንዲህ ብሎ ሲገስጻቸውና ሲቆጣቸው እንመለከታለን። ስለዚህ የተወደዳቸው እግዚአብሔር ቤተሰቦች ስግደት ከአምልኮ ጋር የተያያዘ ነው። ሕይወትን ከማስገዛት፣ ሕይወትን ከማስረከብ፣ እግዚአብሔር በሉዓላዊነትና በፈቃዱ በሕይወታችን የፈለገውን ነገር እንዲያደርግ ከመፍቀድ ጋር የተያያዘ ነው። ይሄ ደግሞ እግዚአብሔር ብቻ የተገባ ጉዳይ ነው። እግዚአብሔር ይባርካችሁ። ጸጋና ሰላም ይዛላችሁ።